የሚታወቀው በስዊዘርላንድ ጄኔቫ የኤአይ ፎር ጉድ ሰሚት እየተካሄደ ነው ያለው። በዚህ ፕሮግራም ላይ ከተለያዩ ሀገራት የተወጣጡ ታዳጊዎች የራሳቸውን ስራ ይዘው ሀገራቸውን ወክረው ተሰይመዋል። ከዚህ መሀል እንግዲህ እዚህ ጋር ከኋላ የምትመለከቷቸው የኢትዮጵያ ታዳጊዎች ናቸው። የእነሱን ስራ ደግሞ እንመለከታለን። እዚህ ጋር የምትመለከቷቸው ታዳጊዎች ተወዳዳሪዎች ሲሆኑ ባለፈው ዓመትም መተው ተወዳድረው 5ኛ ደረጃ ላይ ወጥተዋል። እንግዲህ አሁንም ውድድሩ እየቀጠለ ነው። የምታዩት እንግዲህ እነዚህ ወጣቶች ይዘው የቀረቡት ፉድ ሴኩሪቲ ላይ የሚሰራ ለአግሪካልቸር ፐርፐስ ዴቨሎፕ የሆነ ሮቦት ሲሆን እዚህ ጋር ወደ ኤግዛም ከመግባታቸው በፊት ቴስት እያደረጉ ነው። እዚህ ጋር እንደምታዩት ከተለያዩ ሀገር የተውጣጡ ብዙ ታዳጊዎች አሉ። እንግዲህ ሀገራችን ኢትዮጵያ ከነዚህ ሀገራት አንዷ መሆኗና በእነሱ እድሜ ያሉ ታዳጊዎች ወክለው መምጣታቸው በጣም የሚበረታታ ነው። የኤአይ ቴክኖሎጂ እንግዲህ አለማችንን በጣም በፍጥነት ፓወርፉል ሆኖ እየተቆጣጠረ ነው ያለው። እንደዚህ አይነት ደግሞ ኢንተርናሽናል በኤአይ ዙሪያ የሚዘጋጁ ሰሚቶች ላይ ሀገራችን ኢትዮጵያ ከሌሎች ሀገራት ከበለጸጉ በቴክኖሎጂም ከረቀቁ ሀገራት እኩል አንድ መድረክ ላይ ኮምፒት ለማድረግ ታዳጊዎቿን መላኳ በጣም የሚበረታታ ነው። እነዚህ ታዳጊዎች ለየት የሚያደርጋቸው ምንም ያህል ክህሎትና ፍላጎት ቢኖራቸውም ኢትዮጵያ ውስጥ ያላቸውን ክህሎትና የቴክኖሎጂ ብቃት ዴቨሎፕ የሚያደርጉበትና እዛው አፕ ላይ ያደረጉ ሊሰሩ የሚችሉበት የጎለበተ ላቦራቶሪ እጥረት አለ። ወይም ደግሞ እንደ ሀገር ሌሎች ሀገራት የቴክኖሎጂውን ኮርስ ከስር ጀምሮ ካለ የትምህርት ስርዓታቸው ጋር አብረው ከመስረጽ አንጻር ኢትዮጵያ ብዙ ይቀራታል። መንግስት የሚደረግላቸው የተለየ ድጋፍ፣ የተለየ ስልጠና እንዲሁም ደግሞ የተለየ ሪኮግኒሽን የለም። ሶ በራሳቸው እነዚህ ልጆች እዚህ በመድረሳቸው በጣም አፕሪሺየት ሊደረጉ ይገባል። እኔ እነሱን በማግኘቴ በጣም ነው ደስ ያለኝ። ምክንያቱም እየዞርኩኝ ከብዙ ሀገር የመጡ ህጻናቶችን እያየሁኝ ነበርና ኢትዮጵያ የት አለች እያልኩኝ ነበርና በጣም ነው ልቤ ያሞቀው። ልጆቻችሁ በሮቦቲክስ ዙሪያ፣ በሳይበር ሴኩሪቲ ዙሪያ፣ አጠቃላይ ደግሞ በቴክኖሎጂ ዙሪያ ኢንትረስት እና ለየት ያለ ክህሎት አላቸው ብላችሁ የምታስቡ ሰዎች እኔን ኮንታክት ማድረግ ትችላላችሁ። አቅጣጫውን ጠቁማችኋለሁኝ። በስተመጨረሻ ከነዚህ ልጆች ጋር ያደረኩትን ኢንተርቪው ወደ እናንተ አቅርቤ እሰናበታለሁ። ባይ። ምህን ማልበል? ስሜ ዳግሜ ግሩም ይባላል። የመጣሁት ከኢትዮጵያ ነው። ከረንትሊ የምሰራው በሮቦቲክስ ሊድ ሜንቶር ሆኜ እያገለገልኩ እገኛለሁ። በጄኔቫ በሚካሄደው ኤአይ ፎር ጉድ ሰሚት ላይ ምን ይዛችሁ ቀረባችሁ? በየአመቱ የተለያዩ ቻሌንጆች ይነሳሉ። ዘንድሮ ቻሌንጅ የነበረው ፉድ ሴኩሪቲ ላይ ነው። ተማሪዎች ሮቦቶችን ዲዛይን በማድረግ ፕሮግራም በማድረግ እንዲሁም ቢውልድ በማድረግ አግሪካልቸር ላይ የሚነሱትን ችግሮች መፍታት የሚችል ኤዱኬሽናል ሮቦት ቢውልድ አድርገው ሲሳተፉ አይተናል ማለት ነው። እንዴት ነበር ውድድሩ? ውድድሩ ኦቨርኦል በጣም አሪፍ ነበረ። በጣም ኮምፒቲቲቭ ነው። ኦልሞስት ከ50 በላይ የሚሆኑ ሀገራት የተሳተፉበት ነው። ከዛም ደግሞ አሁን ዛሬ ላይ ዴይ 4 ላይ ነው የምንገኘው። ኦቨርኦል በጣም አሪፍ ነው። በጣም ጥሩ። በእንደዚህ አይነት ኢንተርናሽናል ፕሮግራሞች ላይ አቴንድ ማድረግ፣ መሳተፍ፣ መወዳደር የሚፈልጉ ኢትዮጵያ ያሉ ታዳጊዎች አሉና ለእነሱ ምን ታስተላልፋለህ? ልጆቹን ካየሻቸው ተወዳዳሪዎቹ እድሜያቸው ከ14 እስከ 18 ያሉ የሃይ ስኩል እንዲሁም ኤሌመንተሪ ተማሪዎች ናቸው። እዚህ መድረክ ላይ ሲሳተፉ ከሌላው ተማሪ በጣም የተለየ እገዛ ወይ አግኝተው አይደለም ወይ ደግሞ የተለየ በጣም ታለንት ኖሯቸው አይደለም፣ ግን ሃርድ ወርከር ስለሆኑ ሰዎችን ስለሚጠይቁ ሀሳባቸውን ለሰዎች ስለሚያጋሩ ነው ማለት ነው። ቀስ በቀስ ለርኒንግ ፕሮሰሱን አልፈው ወደዚህ ደረጃ ላይ የደረሱት ማለት ነው። ስለዚህ በዚህ በሮቦቲክስ ሊሆን ይችላል፣ በዚህ በቴክኖሎጂው ስራዎችን መስራት የሚፈልጉ ልጆች ካሉ ወይም ደግሞ ተሰጥኦ ያላቸው ልጆች ካሉ ለሰዎች በማሳየት እንዲሁም ደግሞ የተለያዩ ቴክኖሎጂካል የሆኑ ሶልቮችን በአካባቢያቸው በማድረግ ነገ እዚህ ደረጃ የማይደርሱበት ሪዝን አለ ብዬ አላስብም ማለት ነው። ኦቨርኦል እዚህ ምድር ላይ የመጣ ነው ችግሮችን ለመፍታት ነው እንጂ ችግር ለመሆን አይደለም። ያንን እመክራለሁኝ ማለት ነው። በጣም አመሰግናለሁ ዳግም። እሺ፣ ቴንክ ዩ።